በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእሮብ የመስቀል አጥር ጸሎት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስቀል ከሁሉ ነገር በላይ ነው። መስቀል አጥርና ግንብ ነው። መስቀል ጠላትን ያሸንፋል። መስቀል የቤተ ክርስቲያን አምድና መሰረት ነው። መስቀል ለቤተ ክርስቲያን ብርሃን ነው። መስቀል ለቤተ ክርስቲያን በቀኟና በግራዋ ነው። መስቀል ለቤተ ክርስቲያን በፊቷና በኋላዋ ነው። መስቀል ለቤተ ክርስቲያን አጥር ቅጥር ነው። መስቀል ለቤተ ክርስቲያን ጋሻዋ ጦሯ ነው። መስቀል ለቤተ ክርስቲያን ሞገስ ነው። መስቀል ለነቢያት ትንቢት ለሐዋርያት ስብከት ነው። መስቀል ለሰማዕታት አክሊል ለድሀ መጠጊያ የተቸገሩትን የሚረዳቸው ነው። መስቀል ለደከሙት ኃይላቸው ጽናታቸው ነው። መስቀል ለዲዳዎች መናገሪያ ነው። መስቀል ለደንቆሮች መስሚያ ነው። መስቀል የቅዱሳን መታመኛ ነው። መስቀል ለእውራን ብርሃን ነው። መስቀል ለወንዶችና ለሴቶች ምእመናን መስገጃቸው ነው። መስቀል በላይ በሰማይ በታች በምድር አለ። መስቀል የሕይወትና የድህነት እጽ ነው። መስቀል አጋንንትን ያባርራቸዋል። መስቀል የባህር ጸጥታ የመርከቦች ወደብ ነው። መስቀል አረማውያንን የሚመልሳቸው ነው። መስቀል ለተራቡት እንጀራ፣ ለተጠሙት ምንጭ፣ ለተራቆቱት ልብስ ነው። መስቀል ለነገስታት ክብርና ደስታ ነው። መስቀል ለበደሉት ንስሐ የኃጢአት ስርየት ነው። መስቀል ለአይሁድ ስደት ለክርስቲያን ክብር ነው። መስቀል ለእናት አባቱ ለሞቱበት አባት ነው። ጭንቅ የሆነ ነገር ሁሉ የሚቀልበት የሚጠፋበት ነው። መስቀል የተቸገሩትን ይረዳል። መስቀልን 7 ቀን ያለውን ሰይጣን የመታው በትር ነው። እንዲሁም በጽናትና በኃይልህ ጠላቶቼን እንደ ትቢያ በትናቸው። በዚህ የመስቀል ኃይል እኔን ባሪያህን ቤተሰቦቼን በከብቶቼ በንብረቴና በገንዘቤ ክፉዎች አራዊት መሰሪያን የሆኑ ሰዎች ወደ እኔ እንዳይቀርቡ በመስቀል አጥር አወግዛለሁ፣ ዘግቻለሁ። እኔን ባሪያህን ሕዝበ ክርስቲያንን ይህንንም የሚያዳምጠው ሕዝብ ላይ ነፍስና ስጋችንን በአብና በወልድ በመንፈስ ቅዱስ ስም ማተብ ተማጽኛለሁ፣ አማጽናለሁ። በአብ በወልድ በመንፈስ ቅዱስ ስም ሶስቱ ስሞች አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም ከዛሬ ጀምሮ እስከ ዘላለሙ ድረስ ክብርና ምስጋና ይግባውና እርሱን አምኜ መስቀልን ኃይል እሰብካለሁ። እንዲህ እያልኩ ቅድመ ዓለም የነበረ ዛሬም ያለ ወደፊትም የሚኖር አምላክ እርሱ በመስቀል ተሰቀለ እያልኩ እሰብካለሁ። መስቀል እምነቴ ነው። መስቀል ሕይወቴ ነው። መስቀል መድኃኒቴ ነው። ሀሌሉያ። መስቀል ብርሃን ነው። መስቀል ረዳቴ ነው። መስቀል ተስፋዬ ነው። ሀሌሉያ። መስቀል ሀብቴ ምኞቴን የሚሰጠኝ ነው። ሀሌሉያ። በእነዚህ በተቸነከርክባቸው ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ስሞችህ ተማጽኛለሁ። ሕይወት በሚሆን ስምህ ሜሎስ በተባለው ፊትህ ባሪያህን እኔ ተማጽኛለሁ። መስቀል ለተቸገሩት ብልጽግና ነው። መስቀል ተስፋ ለቆረጡት ተስፋ ነው። መስቀል ላዘኑት ደስታቸው ነው። ሀሌሉያ። አንተን አምኛለሁ። አቤቱ ይቅር በለኝ። እንደ ዓይን ብሌን በከንፈረ ረድኤትህ ጠብቀኝ። በረድኤትህ ጥላ ስር ሸፍነህ መስቀል የወደድኩት የተቀመጥኩበት ነው። ንግግርህ እንደ ገነት ፍሬ ለጉሮሮዬም ጣፋጭ ነው። በሕገ እግዚአብሔር የምጓዝበት ነው። ሄት በስራ ጊዜ እግዚአብሔር ክብሬ ነው። ይህ ሐጹረ መስቀል ቅዱሳን በበረሃ አጋንንትን የሚያስሩበት ነው። ሀሌሉያ። ዋው ምሕረትህ እኔ ላይ ይምጣ። ሀሌሉያ። ዛይ ምሕረትህ ከሰማይ ተስፋ አደርጋለሁ። ታው አቤቱ ልመናዬ ወደ አንተ ትቅረብ። እንደ ምሕረትህ እኔን ባሪያህን የሚያድነኝ ይሁንልኝ። ሀሌሉያ። ሙታንን የሚያስነሳቸው መስቀል ነው። መስቀል የክርስቲያኖች መመኪያ ነው። ሀሌሉያ። ቤት ሽምግልናዬን ከኃጢአት ሞት አድነው። ሀሌሉያ። ጋሜል በመስቀልህ ደስታን ስጠኝ። ሀሌሉያ። ዳሌጥ ነፍሴ አንተን ተስፋ በማድረግ ተጠጋች። ሀሌሉያ። መስቀል የአንካንሳን ምርኩዛቸው ነው። መስቀል ለሳቱት የሚመራቸው ነው። መስቀል የተማረኩትን የሚመልሳቸው ነው። ሀሌሉያ። ሄ አቤቱ የሕግህን የትእዛዝ ጎዳና አስተምረኝ። ሀሌሉያ። ጤት ለባሪያህ እንደ ቸርነትህ አድርግለት።
ሃሌሉያ ካፍ ነፍሴ በአንተ ማዳን ውስጥ አለፈች። ሃሌሉያ መስቀል ለነቢያት ትንቢት፣ ለሐዋርያት ስብከት፣ ለሊቃውንት ሃይማኖት ነው። ሃሌሉያ አሌፍ በንጹህ አፍ የተሳለ ሰይፍ ነው። ሃሌሉያ ዮድ በገብርኤል አፍ የተመሰገነ ይኸውም አማኑኤል ነው። ሃሌሉያ ኖህ ሕግህ ለእግሬ መብራት ነው፣ ለመንገዴም ብርሃን ነው። ዮሐንስ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ይህ ነው ያለው ነው። እንደዚሁም የእኔን ባሪያህን ኃጢአት አስተሰርይልኝ። ሃሌሉያ መስቀል የጻርቃን ደስታቸው፣ ፍጹማንን የሚመራቸው የአንካንሳን መሄጃቸው ነው። ሃሌሉያ ላሜድ ከሚዞር ከጸላኢ እጅ እኔን የእግዚአብሔር አገልጋይ አድነኝ። ሃሌሉያ ሜም ቃልህ ይጣፍጠኛል፣ ከዚህም ዓለም ይማርከኛል። ሃሌሉያ ሳምኬት መስቀል ረዳት ይሁነኝ። ሃሌሉያ ለመስቀል እሳሳለሁ፣ በእርሱም እጠለላለሁ። ሃሌሉያ መስቀል ረዳት ይሁነኝ። ሃሌሉያ መስቀል የጨለማን ኃይል የሚያሳድድ፣ በመስቀል ኃይል ሰይጣንን ድል የነሳው፣ እንደዚሁም ጠላቴንና ጠላቶቼን እኔን የባሪያህን ቅዱስ በሆነው በመስቀልህ ኃይል ድል እንድነሳቸው አድርገኝ። በአብ በወልድ በመንፈስ ቅዱስ ስም ዓይናቸው ብዙ ክንፋቸው 6 የሆኑ ሁሉም የመላእክት ሰራዊት የመስቀሉን ኃይል ያመሰግኑታል። ልዑላን ኃይል ኪሩቤል የመስቀሉን ኃይል ያመሰግኑታል። በነበልባል የተሳሉ ሱራፌል የመስቀሉን ኃይል ያመሰግኑታል። ሚካኤልና ገብርኤል ኡራኤልና ሩፋኤል ሰዳክያልና ሰላትያል ሊቃነ መላእክት የመስቀሉን ኃይል ያመሰግኑታል። 99ኙ ነገደ መላእክት የመስቀሉን ኃይል ያመሰግኑታል። ቁጥራቸው ብዙ የብዙ ብዙ የሆኑ መላእክት የመስቀሉን ኃይል ያመሰግኑታል። የሰማያት ኃይል ሁሉ የመስቀሉን ኃይል ያመሰግኑታል። ርቡአነ ገጽ የሆኑ የልዑል እግዚአብሔርን መንበር የተሸከሙ 4 እንስሶች የመስቀሉን ኃይል ያመሰግኑታል። የአካላዊ ቃል ሕማሙን የሚሰብኩ 4ቱ ወንጌላውያን የመስቀሉን ኃይል ያመሰግኑታል። በወንበሮች ላይ የተቀመጡ 24 ካህናተ ሰማያት የመስቀሉን ኃይል ያመሰግኑታል። መብረቅና ነጐድጓድ ለመስቀል ይታወቃሉ። ጠልና ውርጭ መስቀልን ይፈሩታል። ደጋና ቆላ መስቀልን ያመልኩታል። በረዶና ጉምም ያመሰግኑታል። ነቢያትና ሐዋርያት የመስቀሉን ኃይል ያምኑታል። ጻድቃንና ሰማዕታት የመስቀሉን ኃይል ያመሰግኑታል። ሽማግሌዎችና ሕፃናት የመስቀሉን ኃይል ያመሰግኑታል። ደናግል መነኮሳት ወንዶችና ሴቶች የመስቀሉን ኃይል ያመሰግኑታል። አሳ አንባሪዎችና የምድረ በዳ እንስሳ የሰማይ አእዋፍ መስቀልን ያመሰግኑታል። በምድር ያለ በተራራ ያለ በባህር ያለ ሁሉ የመስቀሉን ኃይል ያመሰግኑታል። ነፍስ ያለውን የሌለውን ያለምንም ማቋረጥ በሁሉም ሰዓት የመስቀሉን ኃይል ያመሰግናሉ። በአብ በወልድ በመንፈስ ቅዱስ ስም አምናለሁ ታመናለሁ። በዚህ የመስቀል ኃይል በጠዋትና በማታ ነፍሴንና ስጋዬን የሚጣሏትን ጠላቶቼን አሳድልኝ። በዚህ የመስቀል ኃይል አንደበታቸው ይታሰር፣ ዓይናቸውም ይጨልም፣ ኃይላቸው ይድከም፣ እግሮቻቸው ይቆረጥ። ለእኛ ወዮልን ወዮልን እስኪሉ ድረስ ኤሎሄ ኤልማ አማኑኤል በተባሉ ስሞችህ ምክራቸው ይበታተን። በዚህ የመስቀል ኃይል ነፍሴንና ስጋዬን ገንዘቤንና ጥሪቴን በሩቅና በቅርቡ ያለኝን ሁሉ በቤትና በውጪ ያለውን ሁሉ አማጽኛለሁ። በአብ በወልድ በመንፈስ ቅዱስም መስቀል በቤተ ክርስቲያን አምሳል መሰወሪያ ነው። መስቀል ማዕጠንት ነው። መስቀል በ4ቱ እንስሳ አምሳል ነው። ሰረገላቸውም እርሱ ነው። መስቀል የመላእክት ልብስ ክብራቸው ነው። ማማተቢያቸውም መስቀል ነው። እንደዚህም በዚህ የመስቀል አምሳል እጄን አነሳለሁ። አቤቱ ጌታዬ ሆይ ኃይልህን መስቀልን አልብሰኝ። ለእኔ ለባሪያህ መስቀል ለሰማያውያን ለምድራውያን የሕይወት እንጀራ ነው። መስቀል ለታናላቆችና ለታናናሾች የድህነት ጽዋ ነው። ከምንጭ የተገኘ ምንጭ ነው። ከሰማይ የወረድክ ሰማያዊ ሙሽራ ተድላ ደስታ የሆንክ ከሰማይ የወረድክ እኔን ባሪያህን ከመስቀል ምንጭ ታጠግበኝ ዘንድ ጌታዬ ኢየሱስ ክርስቶስ ና ለዘላለሙ አሜን። መስቀል በጨለማ ላይ የሚያበራ ብርሃን ነው።
መስቀል ለሁሉም ዓለም ብርሃን ነው። መስቀል ለእውራን ብርሃን ነው። በሰማይና በምድር በተራራና በኮረብታ በደረቅና በባህር የምትኖር የመስቀል ኃይል ወደ እኔና ነፍሴንና ስጋዬን ከክፉ ነገር ሁሉ ጠብቅ። ደስ የሚያሰኝህ መልካሙን ነገር ሁሉ በእኔ ላይ አሳድርልኝ። ሁሉንም ነገር ከእኔ ያስወግድልኝ። እኔን ባሪያህን ከልጅነቴ ጀምሮ እስከ ሽምግልናዬ ድረስ አትጣለኝ፣ ለዘላለሙ አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ንጽሕት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም ብሩክ ነው። ጸጋን የተሞላሽ ንጽሕት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙም አሜን።